ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 10ኛው ቪዲዮ ነው። ባለፉት ቪዲዮዎች ሁሉንም የሴሌክሽን ቱሎች አይተን አጠናቀናል። በዛሬው ቪዲዮ ከሴሌክሽን ቱሎች ቀጥሎ የምናገኛቸውን ክሮፕ ኤንድ ፐርስፔክቲቭ ክሮፕ ቱል እናያለን። ከዚህ በፊት ያሉትን ቪዲዮዎች በቅደም ተከተል አይታችሁ ወደዚህኛው ክፍል እንደመጣችሁ ተስፋ አድርጋለሁ። ብዙ መግቢያ እናበዛም፣ ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። ኦኬ ባለፈው ካየናቸው የሴሌክሽን ቱልስ ግሩፕ ቀጥሎ ወዳለው የቱል ግሩፕ ስንሄድ በቅድሚያ ክሮፕ ቱል የሚል እናገኛለን። ሾርትከቱ ሲ ነው። ከዚህ በፊት እንደተባባልነው የየትኛውንም ቱል ሾርትከት እንደምታዩት ከቱሉ ጎን ተቀምጦ እናገኘዋለን። እዚህ ጋር ተመሳሳይ ሾርትከት ያላቸው ከአንድ በላይ ቱሎች አሉ። እሱ ብቻ ሳይሆን በአንድ ቱል ግሩፕ ውስጥ ያሉ ቱሎች በሙሉ ተመሳሳይ ሾርትከት ነው ያላቸው። እንዴት ነው እነዚህን ሁሉ በአንድ ሾርትከት አክሰስ የምናደርገው ከተባለ እዚህ ጋር ቁልፉ ሺፍት ላይ ነው ያለው። ሺፍትን ይዛችሁ ሾርትከቱን ስትጫኑ ተመሳሳይ ሾርትከት ያላቸውን በአንድ ግሩፕ የተሰበሰቡ ቱሎችን እየቀያየራችሁ አክቲቭ ማድረግ ትችላላችሁ። ለምሳሌ እዚህ ግሩፕ ውስጥ 4 ቱሎች አሉ። ክሮፕ ቱል፣ ፐርስፔክቲቭ ክሮፕ ቱል፣ ስላይስ ቱል እና ስላይስ ሴሌክት ቱል። ሁሉም ሾርትከታቸው ሲ ነው። ባይ ዲፎልት ሲን ስጫን አክቲቭ የሚሆነው መጀመሪያ ላይ ያለው ክሮፕ ቱል ነው። ከዚያ ውጭ ያሉትን ቱሎች በዚህ ሾርትከት አክቲቭ ማድረግ ስፈልግ ምን አድርጋለሁ ማለት ነው? ሺፍትን ይዤ ሾርትከቱን እጫናለሁ። አያችሁ፣ ከክሮፕ ቀጥሎ ያለው ፐርስፔክቲቭ ክሮፕ ቱል አክቲቭ ሆነ። አሁንም ሺፍትን ይዤ ሲን ስጫን ቀጥሎ ያለው ስላይስ ቱል አክቲቭ ይሆናል። አሁንም ስጫን መጨረሻ ላይ ያለው ስላይስ ሴሌክት ይመጣል። ደግሜ ስጫን ወደ መጀመሪያው ክሮፕ ቱል ይመልሰኛል። በዚህ መልኩ አንድ ግሩፕ ውስጥ ያሉ ተመሳሳይ ሾርትከት ያላቸውን ቱሎች መቀየር እንችላለን ማለት ነው። በጣም አሪፍ። ወደ ርዕሳችን እንመለስ። ኦኬ ክሮፕ ቱል ኢሜጃችንን ለመቁረጥ ወይም ዳይሜንሽኑን ለማስተካከል የምንጠቀመው መሰረታዊ የሚባል ቱል ነው። ይህን ቱል በመጠቀም ከኢሜጃችን ሳይዝ፣ አቀማመጥ፣ አስፔክት ሬሾ ጋር የተያያዙ ብዙ ነገሮችን ማስተካከል እንችላለን። ቤዚክሊ የክሮፕ ኮንሰፕት ለማናችንም አዲስ ይሆናል ብዬ አላስብም። የስልካችን ጋለሪ ላይ ኦር የሶሻል ሚዲያ ፕላትፎርሞች ላይ ኢሜጆችን ሼር ስናደርግ የምናገኘው ነገር ነው። ፎቶሾፕ ላይ ደግሞ ሞር አድቫንስድ በሆኑ ቴክኒኮችና ፊውቸሮች እናገኘዋለን። እንደተለመደው ምሳሌ የሚሆንንን ኢሜጆች እየከፈትን እያንዳንዱን ነገር በተግባር እንየው። ዲስክሪፕሽን ላይ ባለው ሊንክ ኢሜጆችን አውርዷቸው። ኦኬ አሁን ክሮፕ ቱልን ሰሌክት ስናደርግ በኢሜጁ ዙሪያ ይሄ የምታዩት ቦክስ ይመጣልናል። ክሮፕ የምናደርገውን ኤሪያ አጀስት የምናደርግበት ሃንድል ነው። ወደ ቦክሱ ማውዛችንን ስናስጠጋ እንደምታዩት የከርሰሩ ቅርጽ ወደ 2 ቀስቶች ይለወጣል። ይሄኔ ክሊክ አድርገን በዚህ መልኩ እያሰፋን እያጠበብን ክሮፕ የምናደርገውን ኤሪያ እናስተካክላለን። ወይም ደግሞ ቀጥታ ክሮፕ ማድረግ የፈለግነውን ኤሪያ ክሊክ ኤንድ ድራግ በማድረግ በዚህ መልኩ መለየት እንችላለን። የቦክሱ ኮርነር ላይ መተን ደግሞ ትራንስፎርም ላይ እንዳየነው እንደዚህ ሮቴት ማድረግ እንችላለን። ስንጨርስ እዚህ ጋር መተን አፕላይ እናደርገዋለን። ወይም ካልፈለግነው እዚህ ጋር ካንሰል ማድረግ እንችላለን። አሊያም ኪቦርዳችን ላይ ኢንተር እንጫናለን አፕላይ ለማድረግ ማለት ነው። ካንሰል ለማድረግ ደግሞ ስኬፕ እንጠቀማለን። ወደ መጀመሪያው ኦሪጂናል ኢሜጅ መመለስ ከፈለግን እዚህ ጋር ሪሴት ማድረግ እንችላለን። በጣም ጥሩ። ወደ ኦፕሽን ባር ስንሄድ በቅድሚያ እዚህ ጋር ክሮፕ የምናደርግበትን አስፔክት ሬሾ ወይም ሳይዝ ሴት የምናደርግባቸው ኦፕሽኖች እናገኛለን። የመጀመሪያው ሬሾ ነው። ይህ ኦፕሽን ክሮፕ ቦክሱ እኛ በሰጠነው ፊክስድ ሬሾ ብቻ እንዲንቀሳቀስ የምናደርግበት ኦፕሽን ነው። ሬሾውን እዚህ ጋር ባሉት ኢንፑት ቦክሶች እንሰጠዋለን። እዚህ ጋር የጎኑን እዚህ ጋር የቁመቱን እናስገባለን። ለምሳሌ 2:3 ላድርገው። መሃል ላይ ባሉት ቀስቶች ቫልዩን ማቀየር እንችላለን። ኦኬ የክሮፕ ኤሪያውን በሰጠነው አስፔክት ሬሾ አስቀምጦልናል። አሁን ቦክሱን ይዘን ወደ የትኛውም ሳይድ ብንወስደው እንደምታዩት የሚንቀሳቀሰው በሰጠነው ሬሾ ብቻ ነው። የተወሰኑ የሬሾ ፕሪሴቶችን እዚህ ውስጥ ማግኘት እንችላለን። ከነዚህ ውስጥ የፈለግነውን ሰሌክት አድርገን በዚያ መሰረት ክሮፕ ማድረግ እንችላለን። ለምሳሌ 1:1 ባደርገው ስኩዌር የሆነ ሼፕ ይሰጠኛል። ቦክሱን ይዤ አጀስት ማድረግ ወይም ኢሜጁን ክሊክ አድርጌ በማንቀሳቀስ ክሮፕ የማደርገውን ኤሪያ መለየት እችላለሁ። ኢሜጁ መጀመሪያ በነበረበት ሬሾ ክሮፕ ማድረግ ከፈለግን ኦሪጂናል ሬሾ የሚለው ኦፕሽን ላይ እናደርገዋለን። እዚህ ላይ ሲሆን ኢሜጁ መጀመሪያውኑ የነበረበትን አስፔክት ሬሾ ሳይለቅ በዚህ መልኩ ክሮፕ ማድረግ እንችላለን። በጣም አሪፍ። ከሬሾ ቀጥሎ የሳይዝ እና የሪዞሉሽን ኦፕሽን አለ። ይህ ኦፕሽን ደግሞ የኢሜጁን ሳይዝ እና ሪዞሉሽን በማስገባት ስፔሲፊክ በሆነ ሳይዝ ክሮፕ የምናደርግበት ኦፕሽን ነው። ሰሌክት ስናደርገው ሶስተኛ ተጨማሪ ኢንፑት ቦክስ ይመጣልናል። የመጀመሪያዎቹ ሁለቱ ዊድዝ እና ሃይት የምናስገባባቸው ይሆናሉ። ሶስተኛው ደግሞ ሪዞሉሽኑን የምናስቀምጥበት ነው። የሳይዝ ቦክሶች ላይ ራይት ክሊክ በማድረግ ዩኒቶችን መቀየር እንችላለን። ለምሳሌ ሴንቲሜትር ላይ እናድርገውና ጎኑን 7 ቁመቱን 6 እናድርገው።
ሪዞሉሽኑን 300 እንበለው። እዚህ ጋር የሪዞሉሽኑን ዩኒት መቀየር እንችላለን፣ ግን ኮመንሊ እንደምንጠቀመው ፒክስልስ ፐር ኢንች ላይ እናድርገው። አሁን በምንም መልኩ ክሮፕ ብናደርግ ኢሜጁ የሰጠነውን ሳይዝ እና ሪዞሉሽን ይይዛል ማለት ነው። ተግባባን? ባይዘዌ የኢሜጃችንን ሳይዝ ሪዞሉሽን ምናምን ሜኑ ባር ላይ በኢሜጅ ስር ኢሜጅ ሳይዝ የሚለው ውስጥ ገብተን ማስተካከል መቀየር እንችላለን። የካንቫሱን ሳይዝ ደግሞ ካንቫስ ሳይዝ የሚለው ውስጥ ኤዲት ማድረግ እንችላለን። በኢሜጅ ሮቴሽን ደግሞ ኢሜጁን በተለያየ መልኩ ሮቴት ማድረግ እንችላለን። ኦኬ፣ ወደ ፖይንታችን ስንመለስ እዚህ ጋር አንዳንድ የሳይዝ ፕሪሴቶች አሉ። ካስፈለጉን እነሱንም መጠቀም እንችላለን። እዚህ ጋር ፍሮንት ኢሜጅ የሚል ኦፕሽን አለ። ይሄ ከኦሪጂናል ሬሾ ጋር ተቀራራቢ ነው። ምንድን ነው የሚያደርገው? በኢሜጁ ኦሪጂናል ሳይዝ እና ሪዞሉሽን መሰረት የክሮፕ ኤሪያውን ያስቀምጥልናል። የዚህ ኢሜጅ ሳይዝ 2048 በ1365 ፒክሰልስ ነው። ሪዞሉሽኑ 72 ነው። አሁን የትኛውንም ኤሪያ ክሮፕ ባደርግ የኢሜጁ ሳይዝ እና ሪዞሉሽን ከዚያ አይወጣም ማለት ነው። በተጨማሪም ደግሞ ለምሳሌ ሌላ ኢሜጅ ከፍተን ቢሆንና የዚህኛውን ኢሜጅ ሳይዝ አስፔክት ሬሾ ሪዞሉሽን እንዳለ ሌላኛው ኢሜጅ ላይ አፕላይ ማድረግ ከፈለግን ይሄ ኦፕሽን ይጠቅመናል። ፍሮንት ኢሜጅ ላይ አድርገነው ወደ ሌላኛው ኢሜጅ ስንሄድ ይኸው የዛኛው ኢሜጅ ሳይዝ እና ሪዞሉሽን እዚህ ጋር ይመጣልናል። ከዚያ የምንፈልገውን ኤሪያ አጀስት አድርገን ክሮፕ እናደርገዋለን። ከመጀመሪያው ኢሜጅ ጋር ተመሳሳይ ሳይዝ እና ሪዞሉሽን የያዘ ማለት ነው። ኦኬ፣ እዚህ ኦፕሽን ውስጥ መጨረሻ ላይ ኒው ክሮፕ ፕሪሴት የሚል አለ። ይሄ የራሳችንን የክሮፕ ፕሪሴት ክሬት ለማድረግ የምንጠቀመው ሁሌ የምንጠቀመው ሳይዝ ወይም አስፔክት ሬሾ ካለና እዚህ ውስጥ ካሉት ፕሪሴቶች ውስጥ ከሌለ በየጊዜው ቫሊዩን እያስገባን ከምንሰራ እንደ ፕሪሴት ክሬት አድርገን ማስቀመጥ እንችላለን። ለምሳሌ 1000 በ500 ፒክሰልስ በ72 ሪዞሉሽን ሁሌ የምጠቀመው ከሆነ ሳይዙን በዚህ መልኩ ካስገባው በኋላ እዚህ ጋር መጣና ኒው ክሮፕ ፕሪሴት እለዋለሁ። ከዚያ እዚህ ጋር ስም እሰጠዋለሁ። ለምሳሌ ማይ ክሮፕ ልበለው። ኦኬ፣ ከዚያ የታገኘዋለሁ ያው እዚህ ጋር በሰጠሁት ስም መሰረት ማይ ክሮፕ የሚል ፕሪሴት አገኛለሁ። ዲሌት ማድረግ ከፈለግኩኝ እዚህ ጋር ዲሌት ክሮፕ ፕሪሴት እለዋለሁ። ዲሌት የማደርገውን ፕሪሴት እዚህ ጋር ያስመርጠኛል። ያው አንድ ብቻ ነው ያለው። ከዚያ ዲሌት ማለት ነው። እዚህ ጋር ክሊር የሚል ኦፕሽን አለ። ያስገባናቸውን ሳይዞች ክሊር አድርገን ፍሪሊ ክሮፕ ማድረግ እንችላለን። በጣም ጥሩ። የሳይዝ ኦፕሽኖችን እዚህ ጋር ጨረስን። ኦኬ፣ ቀጥሎ እዚህ ጋር ስትሬትን የሚል ኦፕሽን እናገኛለን። ይሄ ኦፕሽን ምንድነው የሚያደርገው? ኢሜጃችን ወይም ኢሜጅ ውስጥ ያሉ ኦብጀክቶች ዘንበል ያሉ ከሆነ ወደሆነ ሳይድ የማጋደን ነገር ኢሜጁ ካለበት ይሄን ኦፕሽን በመጠቀም ማስተካከል እንችላለን። ለምሳሌ እዚህ ኢሜጅ ውስጥ ያለው የህንፃው አቀማመጥ ቀጥ ያለ አይደለም፣ በተወሰነ መልኩ ወደ ግራ ዘንበል ብሏል። ምን እናደርጋለን? ኦፕሽኑን ክሊክ ስናደርግ ላይን ድሮ የምናደርግበት ቱል ነገር ይሰጠናል። ከዚያ ኢሜጁ የተስተካከለ እይታ እንዲኖረው ቀጥ ማለት የነበረበት ኤሪያ የትኛው ነው የሚለውን አይተን እሱ ላይ ላይኑን ድሮ እናደርጋለን ማለት ነው። እዚህ ኢሜጅ ላይ የህንፃው ይህኛው የመሃል ኮርነር ቀጥ ማለት ነበረበት። ኮርነሩ ላይ ላይኑን እንሰራለን ማለት ነው። ክሊክ አድርገን ሳንለቀው በኮርነሩ ትክክል ላይኑን በዚህ መልኩ እናወርደዋለን። ልክ ክሊኩን ስንለቀው አያችሁ ኢሜጅ ሮቴት አድርጎ ትክክለኛውን ቪው ይሰጠናል። አፕላይ እናደርገዋለን። ያው በዚህ መሃል የተወሰኑ ፓርቶች ክሮፕ መደረጋቸው አይቀርም። ቀጥሎ እዚህ ኦፕሽን ውስጥ የኮምፖዚሽን ወይም የሌአውት ጋይዶችን እናገኛለን። ኢሜጃችንን ክሮፕ ስናደርግ በተለይ የኢሜጁን ሜን ኦብጀክት ቤስት የሚባል ቦታ ላይ ለማድረግ የሚረዱን ጋይዶች ናቸው። የተለያዩ ጋይዶች አሉ። ሮል ኦፍ ሰርድስ፣ ግሪድስ፣ ዲያጎናል፣ እነዚህ ሁሉ የኮምፖዚሽን ጋይዶች ናቸው። ግን ጋይዶች የት አሉ? ኢሜጁ ላይ አላየናቸውም ካላችሁ እውነት ነው። እዚህ ጋር አውቶ ሾው ኦቨርሌይ ላይ ስለሆነ ነው። እዚህ ላይ ሲሆን ጋይዶቹ የሚታዩት ክሮፕ ቦክሱን ስናንቀሳቅሰው ነው። አያችሁ፣ አሁን ሳንቀሳቅሰው ጋይዶቹ ይመጡልኛል። ኦልዌይስ ሾው ላይ ካደረግነው ግን ኖርማሊ እንደዚሁ ጋይዶቹን ማየት እንችላለን። ኔቨር ሾው ኦቨርሌይ ካደረግነው ደግሞ ሙሉ ለሙሉ ጋይዶቹ ይጠፋሉ። ብናንቀሳቅሰውም የሚመጣልን ምንም አይነት ጋይድ አይኖርም። ጋይዶቹን እየቀያየራችሁ ምን እንደሚመስሉ ያዋቸው። አድቫንስድ ቱቶሪያልስ ላይ ስለ እነዚህ የኮምፖዚሽን ጋይዶች ምንነትና አጠቃቀም በሰፊው እናያለን። አሁን ግን ርዕሳችን ክሮፕ ስለሆነ ወደዚህ አንገባም። ኦኬ፣ እዚህ ውስጥ አንዳንድ ኦፕሽኖችን እናገኛለን። የመጀመሪያውን ዩዝ ክላሲክ ሞድ ቼክ ካደረግነው ፎቶሾፕ በፊት ኦልድ ቨርዥኖች ላይ ይሰራበት ወደ ነበረው የክሮፕ ሞድ ይቀይረዋል። ቼክ አድርጋችሁ ምን ይመስል እንደነበረ ማየት ትችላላችሁ። ሁለተኛው አሁን እንዳለው ቼክድ ከሆነ ክሮፕ ተደርጎ የሚወጣውን ኤሪያ እንደዚህ ዳርክ ሆኖ ማየት እንችላለን። አንቼክድ ካደረግነው ግን ማየት አንችልም። ኦንሊ የሚታየን ክሮፕ ቦክስ ውስጥ ያለው ፓርት ብቻ ነው። ቀጥሎ አውቶ ፕሪቪው ሴንተር የሚለው አሁን እንዳለው ቼክድ ከሆነ ክሮፕ ቦክሱን ስናንቀሳቀስ አውቶማቲክሊ ክሮፕ የሚደረገው ኢሜጅ የዶክመንት ዊንዶው ሴንተር ላይ እየሆነ ይመጣል። አንቼክድ ከሆነ ግን እንደምታዩት እዛው ባለበት ነው የሚሆነው። ከዚያ ይሄ ኢኔብል ክሮፕ ሼል የሚለው ክሮፕ ተደርጎ የሚወጣው ኤሪያ የሚታይበትን መንገድ የሚያስመርጠን። ቼክድ ከሆነ እስካሁን እንደነበረው እንደዚህ ዳርክ ይሆናል። ከፈለግን በእነዚህ ሴቲንጎች ከለሩን፣ ድምቀቱን ምናምን መቀየር እንችላለን።
አንቼክድ ከሆነ ደግሞ ኮምፕሊትሊ ክሮፕ የሚደረገውም ክሮፕ ተደርጎ የሚወጣውም ኤሪያ ተመሳሳይ ፕሪቪው ነው የሚኖረው። ግን ያው ኦብቪየስሊ ኢኔብል ስናደርገው የተሻለ ፕሪቪው አለው። በጣም አሪፍ። ከዚህ ስንወጣ እዚህ ጋር ዲሌት ክሮፕድ ፒክሰልስ የሚል ኦፕሽን አለ። ይህን ቼክድ ካደረግነው ክሮፕ ተደርጎ የወጣው ኤሪያ ፐርማነንትሊ ዲሌት ይሆናል። ተመልሰን ክሮፕ ላይ ስንመጣ አናገኘውም። ተመልሰን ክሮፑን ኤዲት ማድረግ አንችልም ማለት ነው። አንቼክድ ከሆነ ግን ጀስት ኤሪያውን ሃይድ ያደርገዋል እንጂ ሙሉ ለሙሉ አያጠፋውም። ተመልሰን ክሮፑን ማሻሻል እንችላለን። ቀጥሎ ኮንተንት አዌር የሚል ኦፕሽን ነው የምናገኘው። ይህ ኦፕሽን የክሮፕ ኤሪያውን ኤክስፓንድ ስናደርግ ያው የሚፈጠር የሆነ ባዶ ቦታ ይኖራል። ያን ለመሙላት የሚጠቅመን ኦፕሽን ነው። ለምሳሌ ወደ ጎን ክሮፑን ማሳድገው እንደምታዩት ኢሜጁ እዚህ ጋር ስለሚያበቃ ይህ ቦታ ባዶ ነው የሚሆነው። ይህ ኦፕሽን ታዲያ ምን ያደርግልናል? እዚህ አካባቢ ያለውን የኢሜጁን ፓርት አናላይዝ አድርጎ ባዶ ቦታው ላይ ከዚህ ፓርት የቀጠለ የሚመስል ኢሜጅ ጀነሬት አድርጎ ይሞላዋል። ቼክ አድርገን አፕላይ ስናደርገው ትንሽ ፕሮሰስ ያደርግና በዚህ መልኩ አመሳስሎ ፊል ያደርገዋል። ሙሉ ለሙሉ ፐርፌክት ላይሆን ይችላል። ለምሳሌ እዚህ ጋር ትንሽ የተበላሸ ነገር አለ። እንደ ኢሜጁ ኮንተንት የሚሰጠው ሪዛልት ይለያያል። የሆነ ወጥ ይዘት ያላቸው ኢሜጆች እንደ ላንድስኬፕ አይነት ኢሜጆች ላይ ሞር አሪፍ ሪዛልት ይሰጣል። ኤኒሃው የኮንተንት አዌር ኮንሰፕት ይሄ ነው። በጣም ጥሩ። ኦልሞስት ክሮፕን ጨረስን ማለት ነው። አይ ቲንክ እስካሁን ሁሉም ነገር ግልጽ ነው። ኦኬ ወደ ቀጣዩ ቱል ስንሄድ ፐርስፔክቲቭ ክሮፕ ቱል የምናገኘው በሆነ ፐርስፔክቲቭ ከተሰራ ኢሜጅ ውስጥ የሆነን ፓርት መርጠን ፍላት ለማድረግ የምንጠቀመው ቱል ነው። አንድ ኢሜጅ እንክፈትና በተግባር ስናየው በደንብ ግልጽ ይሆንላቸዋል። ኦኬ አሁን ይህ ኢሜጅ በቶፕ ቪው የተቀመጠ ወይም የተሰራ ኢሜጅ ነው። ከዚህ ውስጥ ይቺ ጉድ ሞርኒንግ የምትለውን ስቲኪ ኖት ፍላት ማድረግ ብንፈልግ የምንጠቀመው ይሄን ቱል ነው። ቱሉን ከያዝን በኋላ ምንድን የምናደርገው ፍላት ማድረግ የፈለግነውን ኤሪያ ክሊክ እያደረግን ቱሉ በሚሰጠን ላይን እንለየዋለን። ከአንዱ ኮርነር እንጀምርና በዚህ መልኩ ክሊክ እያደረግን ስቲኪ ኖቱን እንለየዋለን። ከጨረስን በኋላ ያልተስተካከለ ነገር ካለ ፖይንቶችን እየያዝን ማስተካከል እንችላለን። ኢቨን ኮርነር ላይ መተን ሮቴት ማድረግ እንችላለን አስፈላጊ ሲሆን። በጣም አሪፍ። ስንጨርስ ኢንተርን ተጭነን አፕላይ እናድርገዋለን። እንደምታዩት በቀላሉ ሰሌክት ያደረግነውን ፓርት በዚህ መልኩ ፍላት አድርጎልናል። ፍላት የሚሆነው ፋይናል ኢሜጅ ስፔሲፊክ ሳይዝ እና ሪዞሉሽን እንዲኖረው ከፈለጋችሁ ቀድማችሁ እዚህ ጋር ማስገባት ትችላላችሁ። ወይም ደግሞ የኦሪጂናሉን ኢሜጅ ሴቲንግ እንዲዝ ከፈለጋችሁ ፍሮንት ኢሜጅ የሚለውን ክሊክ በማድረግ የኢሜጁን ሴቲንጎች ቀጥታ እንዲያስገባ ማድረግም ትችላላችሁ። እዚህ ጋር ሾው ግሪድ የሚለው ቅድም ላይኑን ስንሰራ መሀል ላይ የነበሩትን ግሪዶች ቪዚቢሊቲ ኮንትሮል የምናደርግበት ነው። ያው ቼክድ ሲሆን ግሪዶቹ ይኖራሉ፣ አንቼክድ ሲሆን ደግሞ አይኖርም። ጀስት የምንሰራው ላይን ብቻ ነው የሚኖረው። በቀላሉ ፐርስፔክቲቭ ክሮፕ ቱል ይሄ ነው። እናንተ ሌሎች ኢሜጆችንም ጨምራችሁ በደንብ ፕራክቲስ አድርጉት። ኦኬ ቀጥሎ እዚህ ግሩፕ ውስጥ ያሉት ስላይስ ኤንድ ስላይስ ሴሌክት ቱል ኢሜጃችንን በተለያዩ ሴክሽኖች ለመቆራረጥና ሰፓሬትሊ ኤክስፖርት ለማድረግ የሚጠቅሙን ቱሎች ናቸው። ሞር እነዚህ ቱሎች የሚያገለግሉት ለዌብ ዲዛይን ስራዎች ነው። ግን አክቹዋሊ ዌብ ዲዛይን የምናደርግ ከሆነ የምንጠቀመው ፎቶሾፕን ሳይሆን እንደ ፊግማ ያሉ የዩአይ ዲዛይን ቱሎችን ነው። የፎቶሾፕን ስላይስ ቱል ጊዜ ወስዶ ስፔሻሊ በዚህ ሌቭል ማየቱ ብዙም ጥቅም ስለሌለው እሱን አልፈነው ቀጥታ በቀጣዩ ቪዲዮ ፍሬም ቱል እናያለን። እስካሁን ያየናቸው ነገሮች ግልጽ እንደነበሩ ተስፋ አድርጋለሁ። በቀጣዩ ቪዲዮ እስከምንገናኝ ሰላም።